ሰዎች ከቤታቸው ሆኖ ምን ቢያደርጉ ደስ ይላል? አንተ እየበሉ እየጠጡ ዘና ብለው እየጨፈሩ መቀመጥ በቃ ሌላ መኖር ያስፈልጋል። ሁሉ ነገር ተሰጣት። ትዳር፣ ስራ፣ ትምህርት ጭንቅላቷ ጭንቅላት ነው እንዴ? እና ታዲያ ጥሩ ነገር አለ ነው ታዲያ? ሁሉም ተሰጣት። ከመልካል ቀራት፣ ከጸጉር አርቆራት ቆርጥራት ታረኩላት። ጸጉሯ፣ ጥርሷ፣ ምኗ ብልሽት ሽት አርጌው ነበር። እሱ አይኑን አጠፋ ነው። አሁን አይኑን አጠፋ ነው። በቃ የካንሰር ቀየርኩት እንድትሞት ወደ ካንሰር። እሺ ችግር ታውቂያለሽ? ተደብቀ ነው የተቀመጥከው ወይስ ተገልጠ ትታወቅ ነበር? አልታወቅም። አሁንም ነቅታብኝ እኮ አዋረደችብኝ። ከነቃት ጀምሮ ማን አስቀምጣለች። እንግዲህ እንዴ ነው የጠላት ኃይል እንደዚህ ነው። ተደብቆ ይገባል፣ ተደብቆ ይቀመጣል፣ እናንተ ነው ይደብቃል። የመደበቅ ባህሪው ይሰጣችኋል። እዛ በቃ ብቸኝነት፣ ማልቀስ፣ ተስፋ መቁረጥ፣ መጨነቅ፣ በተለይ ጭንቀት። የማይጨነቅ ሰው የለም። አሁን በጣም ብዙ ሰው ይጨነቃል። በቃ ዘና ብላችሁ ኑሩ፣ አትጸልዩ። ጸሎት ምንም አያስፈልግም። ስግደት ስጋችሁን አትጉዱ፣ አርፋችሁ ተቀመጡ። የበላችሁ ትኝት በቃ መተኛት። አዎ ይሄ ነው የሚያስፈልገው፣ ሌላ ምንም አያስፈልግም። ቲክቶክ እና ዩቲዩብ እና ለሚያዩትስ ምከራችሁ። ያፍጡ። አዎ ያፍጡ። እሺ ይሄ መዝሙር ምናምን ግን አታዳምጡ። ምን ይዩ? እስቲ ቲክቶክ ላይ ሲገቡ ምናምን ዩቲዩብ ላይ ሲገቡ ምን ይዩ? ፈራ ምናምን ፊልም በቃ ይበቃል። እሺ በየጸበሉ ትሄዳለች በየጸበሉ ልጆቿ ተሰፍጋለች። ከኛ እንዳትበልጥ እኔ ሐኪም ቤት ወሰድናት እንድትሞት። እሺ አሸነፈችን በጸበል። ተሰደሽ ነበር? አዎ ተሰድቼ ለ6 ዓመት ቤቴን የዘጋሁትን ቤቴ ሳልከፍት ተቀምጫለሁ። 6 ዓመት ሙሉ? 6 ዓመት ሙሉ። ብቻሽን ነው ወይ ልጆችን ይዘሽ? ከነ ልጆቼ ከነ ባለቤቴ ሁሉም። ስራ ነበርሽ ከመውጣትሽ በፊት? አዎ ሰራ ነበር። ስራዬን በገዛ ፍቃዴ ተውኩት። እግዚአብሔር የማይተወን ሰዎችም ጓደኞቻችሁ ዘመድ እቺ ዓለም ብትተወን የሚያነሳን ማንም ስለሌለ እኮ ነው። እግዚአብሔር ብቻ ነው ከወደቅንበት የሚያነሳን። እስቲ እግዚአብሔርን አመስግኑልን። ይሄን የማይረሳንን እግዚአብሔር። ምን ነበር የምትሰሪው በተሰደድሽ ጊዜ? ስራሽ ምንድን ነው? ምንም ስራ የለኝም። ምንም ስራ የለንም። በቃ ያገኘነውን ነው። ይሄንን ለቅሶ እንግዲህ ቤት ይቁጠረው። ይሄን ለሰው ለመናገር ግራ የሚገባው ነው። ይሄው ለሰው እንዳይናገሩ እኮ ራሱ ከሀገር ለቆ በመሄድ አስባችሁታል? ከሀገር ለቀን ከሄድን ከተሰደድን ምን በላው ምን ጠጣውን ካጣን አስቡት። እንደዚህ ነው የሰው ልጅ። በዚህ ልክ የሚጨነቁ በጣም ብዙዎች አሉ። ከዚህ ስራት መፈታት ስለሚያስፈልገን ነው ይሄ አገልግሎት ያስፈልገበት ምክንያት። በስደት ያሉትን የምትጎበኝ ማናት? ከስደት የወጡትን የምትመልስ ወደ ቤታቸው ወደ ኑሯቸው በረከት ሰላም የምትሰጥ ማናት? እመቤታችን ናት። እመቤታችን ስሟ የተመሰገነ ይሁን። ምስጋና ይገባል። እንዘ ተሃገፊዮ ለሕፃንኪ ድንግል እንዘ ተሃገፊዮ ለሕፃንኪ ድንግል ምስለ ሚካኤል ፍጹም ወገብርኤል ምስለ ሚካኤል ፍጹም ወገብርኤል ጌራ ወርቀ ክበበ ጌራ ወርቀ መንግስቱ ገጸላ መንግስቱ ለጊዮርጊስ መንግስቱ ገጸላ መንግስቱ ለጊዮርጊስ። አገልግሎቱ ይቀጥላል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። ዘንዶን አሸንፏል፣ ስሙን በክብር ጽፏል። አቤት በኢየሱስ ክርስቶስ
ክርስቶስ በኢየሱስ ክርስቶስ አይን ያበላሽ ሁሉ አንተ ሁሉ በኢየሱስ ክርስቶስ በኢየሱስ ክርስቶስ በድንግል ማርያም ስም ኧረ በቃኝ በድንግል ማርያም ስም በድንግል ማርያም ስም ተያዝኩ እኮ ተቃጠልኩ እኮ በድንግል ማርያም ስም ተቃጠልኩ እኮ በድንግል ማርያም ስም ሁላችንም ተይዘናል ሁላችንም ግንባር ላይ ታስረናል ግንባር ላይ ታስረናል ግንባር ላይ ታስረናል አይን ያበላሽው አንተ ነህ አዎ ለምን እንድትሞት መተትና ምንድን ነው ዛርና አይነ ጥላ ቡዳ እሺ አይነ ጥላ እሺ በቃ ብዙ ናቸው አንተ አይን እንደዚህ ያረከው ወደ ካንሰር ቀየርኩት እንድትሞት ወደ ካንሰር እሺ በየጸበሉ ትሄዳለች በየጸበሉ ልጆቿ ተሳፍጋለች ከኛ እንዳትበልጥ እኔ ሐኪም ቤት ወሰድናት እንድትሞት አሸነፈችን በጸበል ቤተክርስቲያን ትሄዳለች ተቃጠልኩ እኮ ለምንድን ነው አይን ማበላሸት የመረጥከው አንተ አይን ማበላሸት የመረጥከው ለምንድን ነው ያምርባታል ሁሉም ከሰው ጋር ትኖራለች ትስቃለች ተመሳስላ ትኖራለች ቤተሰቧ ተሳድራ ተወዳደራል አይንን ለማጥፋት ነው እንዲያረከው ልገድላት ነበር ፊቷን አሳብጬ ሁሉም እሳት ውስጥ ላስገባት ነበር ልገድላት ወሰድኳት ጥቁር አንበሳ በቃ አሁን እሷ ኪዳነ ምሕረት ሰሜነሽ ሄደች እዛ አሰረችኝ እንዲህ አይነቱን በሰውነት ላይ የሚመጣ ችግር ብዙዎች መፍትሄ አድርገው የሚወስዱት ምንድነው የሕክምናውን ጥበብ ነው የሕክምናው ጥበብ በእንቅርት ላይ ጆሮ ደግፍ ነው በቃ አሁን ይሄን በሽታ ያደረገው አጋንንት ነው ለዚህ መፍትሄ ብለው ሰዎች በየሕክምናው ይዞራሉ በቃ ስጋቸውን ይቀደዳሉ መድኃኒት ይውጣሉ መርፌ ይወጋሉ ገንዘባቸውን ያወጣሉ ጤናቸውን ጊዜያቸውን ንብረታቸውን ዘመናቸውን ሁሉ እንደገና ይገብራሉ ማለት ነው እንደዚህ አይነቱ ችግር መፍትሄ ያለው ከእግዚአብሔር ቤትና ከእግዚአብሔር ቤት ብቻ ነው በእውነት እግዚአብሔር ቸር መሐሪ እኮ ነው እውነት የእርሱ ጥበቃ ባይኖር ኖሮ ይሄኛውም አይተርፍ ነበር አንዱም የተረፈው እኮ እግዚአብሔር ምክንያት ስላለው ነው እንጂ ጠላትማ ምን ነበር እቅድ አንተ እቅድ ምን ነበር እኔ ከቤተሰቧ ጋር በሰውነቷ ላይ በአይኖቿ ላይ አጠቃላይ ምን ነበር እቅድ እኔ ልገድላት ነኝ በቃ ልገድላት መግደል እንዴት አድርገህ እንደዚህ እንቃርጌ ልገድላት በቃ እዛ ወስጄ በቃ ሬሷ እንዲመጣ ከልጆቿ ጋር እንዳትና የልጆቿን አበባ እንዳታይ በቃ ላረጋት ነበር በእንደዚህ አይነቱ የስጋ ኪሳራ ውስጥ የነፍስ ትርፍ አለ በነፍስ በኩል ዋጋ አለ መንፈሳዊ ትርፍ አለው ከኔ ጋር ናችሁ እንዲህ አይነቱ አሁን እዚህ በኩል በአንድ አይና በኩል ይሄ የተፈጠረው ችግር ሌላኛውን መንፈሳዊ አይን ያበራል ጠላት የሚያደርገው ምንድነው ይሄንን እንግዲህ እቅዱ ማጥፋት መግደል ነው እቅዱ ብዙ ነው እግዚአብሔር ግን አልፈቀደም ስለዚህ እንዲህ አይነቱ ነገር እግዚአብሔር የሚፈቅድበት ምክንያት እኛ በስጋ በኩል ብንከስርም በነፍስ በመንፈሳዊ ነገር በኩል እንደምናተርፍ እግዚአብሔር ደግሞ ሊያስተምረን እሺ አንተ ስንት ዓመት ሆናችሁ 5 ዓመት ሆነ 5 ዓመት ሙሉ 5 ዓመት እንዲህ እያልን ዛሬ ምን እያልን እየታደሳችሁ ነው እንተዋታለን ከዛ በኋላ ደህና ስትሆን እንደገና እናሳብጣታለን ከዛ በኋላ ሐኪም ቤት ሄዳለች ገንዘቧ ታፈሳለች ደስ ይለናል ልጆቿን ታጨናንቃለች በቃ ባለቤቷን ስብርብር አድርገን አልጋ ላይ አድርገናል በቃ ግፊት ስኳር ምን አድርገን ያዝናት በጣም ኑራቸው አሁን አይስማሙ ምንድነው ምክንያቱ ማተስማማ አንተ ነህ በቃ በፊት እንዴት አድርገህ የምታባለው እስቲ እኔ በቃ እኔ ምን አደርጋለሁ መሰለህ ምን
አባህስ እናንተ ለምን እንደዚህ ትሆናለህ? ምን አባህስና ትላለህ አንተ? እሺ አርፈተኛ ስርዓት ያስተላል ስርዓት አድርግ። እሺ እለዋለሁ በቃ እለዋለሁ። እሱ ባለቤቷስ? በቃ እሱ ዝም ይላል፣ ይተኛል። እሱ አይኑን አጠፋ ነው። አሁን አይኑን አጠፋ ነው። በቃ የእሷ ወደ እሷ ረግናት፣ ለእሱም ስኳር ግፊት ምናምን አቀያየርክ ማለት ነው። በቃ ሁለቱም በቃ ይበቃኛል። ምን ቀረህና ነው የሚበቃ? አንተ ምንድነው የቀረ ነገር? ምንድነው የቀረ? መግደሉ እኮ ነው የቀረ። አመሰቃቀልኳት፣ ግን ልገድላት ነበር። ግን እሷ ሰሜነች ሄደች። ሰሜነች ኪዳነ ምሕረት ሄደች፣ አቃጠለችኝ። በየገዳሙ እየሄደች አቃጠለችኝ። ባልሽ በኢየሱስ ክርስቶስ ስም እስከነሸኝ ድረስ አይኗ እስኪስተካከል ድረስ ግንባር ላይ እንታሰራለን። ከዛሬ ቀን ጀምሮ በፈዋሿ በቅድስት ኪዳነ ምሕረት ስም አይኖቿ እስኪስተካከሉ መርዙ እያወጣን ተነሳስ ይዘን ግንባሯን ታስረን ጊዜያችን ሲደርስ እንሸኛለን። በቃ ልብ መልስ። ልጅ ነው ነይ እስቲ ነይ። ዘንዶ አስራ ማለም ይዣት ሄድኩኝ ገና ካንሰር እንደተባለች እና እዛ መንፈሱ ተናገኝ ማለት ነገራት። ይቡዳ መንፈስ ነው ተባለ። ጓደኛዬ ናት፣ አብረን ኖረና ልጅ ነሽ? ይሄን ችግር ታውቂያለሽ? ማለት ገምታለሁ፣ እኔ እጠረጥራለሁ እንጂ እንደዚህ አለከ። መንፈስ መሆኑን አታውቂም? እንደዚህ የሚያደርገው አውቃለሁ፣ ግን አንዳንዴ ግራ ይገባሻል። ሊሆን ይችላል ብዬ አስባለሁ። አንዳንዴ ህመም ሊሆን ብዬ አስባለሁ። ህመሙ ከየት የመጣ ይመስልሻል? እንጃ። አሁን ገባሽ ሁሉ ነገር? አንቺ ልጅ ነሽ? በየገዳሙ ሲዞሩ ትዞሪያለሽ? ብሬት ሜዶኔ እንድትሄድ የሚገፋፋት ሁሉ ያው ቤተክርስቲያን ልንሄድ ስንል ያማታል፣ ወይኔ ልሄድ ስነሳ ጠዋት ያማታል ምናምን። አሁን እንግዲህ ምንድነው ይሄ መንፈስ ነው ያለ የተቀመጠው። አንደኛ እምነት መቀባት ይፈልጋል። እሺ እምነት መቀባት ለምን መርዙ መፍረጥ አለበት። ይሄ መርዙ የተጠራቀመው የሚፈርጠው በእምነት በኩል። እሺ ዙሪያውን ይሄ ፊታችሁ ቀቡና በቃ ዙሪያውን ይቀባሉ። ቀስ ያለ መግኑን አሁን ይፈነዳል፣ ይፈሳል፣ ራሱ ይፈሳል። እየሰበሰበ እምነቱ እየሰበሰበ ኪዳነ ምሕረት ትፈውሳታለች። ይፈነዳል፣ ይፈሳል። ይሄው እንግዲህ ይሄው የደረሰበት እንደዚህ ነው። እያያችሁ ነው። ይሄው በቃ በየቤቱ ያለ ሀዘን እንደዚህ ነው። በየቤቱ ያለ ጭንቀት፣ በየቤቱ ያለ ለቅሶ ይሄ ነው። ሰው በየቤቱ ዕውቀት ከማጣቱ የነሳ ጠፍቷል። በቃ በየሕክምናው በየሆስፒታሉ በየጠንቋይ ቤቱ ደግሞ የሚሄዳል እኮ በየጠንቋይ ቤቱ። በጣም የሚገርም ነገር እኮ ነው። ስለዚህ ምንድነው የሚያስፈልገው? መንቃት ያስፈልጋል። ጠዋትና ማታ የምትሰግዱበትን የአምልኮ ስፍራ አዘጋጁ። አሁን እንግዲህ ቤት ውስጥ መሰገድ ቢቻል ኖሮ ብትሰግዱ ኖሮ ቤት ውስጥ እየሰገዳችሁ መቁጠሪያ የተጠቀማችሁ ብታስሩት መንፈሱ ይያዛል፣ ድሮ ይያዛል። ይሄ ሁሉ ዘመን አብሮ የመቆየት አቅም አይኖሩም። አምልኮተ እግዚአብሔር የሚያስፈልገው ጠላት ዲያብሎስን ለማሰር ጭምር ነው። እሺ በይ እንግዲህ ከዚህ በኋላ እናትሽ ላይ መልአክ ገዳም መልአክ ብቻ አይደለም በገዳም ቤት ውስጥ ሆናችሁ መስገድ፣ ቤተክርስቲያን ቅርብ አጥቢያ ይኸው እዚህ መጣችሁ መጸበል መቀባት እምነቱ ነው። እሺ ምን ተሰማሽ? ግራ ገባሽ? አንቺ ጋር ስላለ እኮ አንተ አቤት አያውቁህም ቤተሰቡ አያውቁም። እፍን እንዲያረኳት እፍን በኃያሉ መልአክ በቅዱስ ሚካኤል ስም ታስረሃል። በድንግል ማርያም ስም ታሰርኩ። በቃ ልብ በለስ። ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን። እንዴት ነሽ? እንዳልጎዳ
እንዴት ነው አሁን ወደ ራሷ ስትመለስ እኮ አላየሻት ነበር? እኔ እንደዚህ ገና ሳያል እንደዚህ ሰጥቶ ዘንዶ አስራ ማርያም ስጃት ነበር። እኔ የሆነ መንፈስ ተናገረ ማለት የቡዳ መንፈስ ነው ተጠመቂ አላት። ከዛ እኔ አይ ልጆቼ ምን አትበይ በቃ ልጆችሽ ስትኖሪ ነው የሚያሳሱ ልጆች ነው ያሏት። እንደምታይ ከዚህችም ሌላ አለች ወንዱ ህፃን ልጅ አላት። ባለቤቷ እንደተናገረው ነው መንፈሱ በቃ አልጋው ላይ አሁን እንደውም ሲነግሩኝ እኔ እዚህ መጥቻለሁ። ሩቅ አቃቂ ነው እነሱ የመጡት። አቃቂ ነበርኩ በፊትና በጣም እንቀራረብ ጓደኛሽ ናት። ጓደኛዬ ናት። እዚህ ቆመን ነበረችም እንደዚህ አልነበረችም። አሁን እኮ እዚህ ሳገኝ ደንግጫለሁ። እኔ ራሱ ለምን እንደዚህ እስክትሆን አልኳት። አሁን እዚህ ነው ያየሻት ማለት ነው? እዚህ ያገኘኋት እንደዚህ ሆነ። አብራችሁ አይደለም የመጣችሁት? አይደለም። እኔ እኮ እዚህ ብሎክ 7 ነኝ ባለ እዚህ ብሎክ ላይ ብሎክ 7 እኔ ቤት እንትን ብሎ እዚህ መጥቻለሁ። በቃ ኑሮዬን እንትን ብዬ ልጆቼን ይዤ መጥቻለሁ። ከዚህ በፊት ሌላ ቦታ ተታወቁ ነበር? እዛው አቃቂ ነበር እና በጣም ጓደኛዬ ናት። ቤተሰቤ በላት በቃ እና እንደዚህ መሆኗን ግን ካንሰር ነው ተብላ የዛን ጊዜ ነገርኳት። ዘንዶ አስራ ማርያም ወስጄ ይሄ ነገር አይሆንም፣ ጸበል ተጠመቂ፣ እምነት ተቀቢ፣ ይሄ በመንፈስ ነው። ደግሞ እዛውም ነገራት እኮ ይሄ ቡዳ መንፈስ ነን መተት አለን። ማን የተናገረው መንፈስ? እዛው የተጋለጠ መንፈስ ነገራት። ከዛ በኋላ ተይ ውጪ፣ ከዛ በቃ ልጆችሽን ተያቸውና አንቺ ስትኖሪ ነው ስትሞቺ ትቀሪያለሽ። ልጆቼ እንዴት ብዬ እንደዚህ ቢያደርጉ ትቼ እንዴት እሄዳለሁ? ምን አለች። ጣጣ አለው እኮ ቤት ጣጣ ይበዛል። ከዛ አሁን ስሰማ እሷም እንደዚህ ሆና እንደገና ባለቤቷም ደግሞ እንግዲህ የማይሆን ነገር ሆኖ አሁን እሷ ትነግረኛለች እኮ ስጠይቃት። እኔ ብዙ ጊዜ ደግሞ አይቻትም አላውቅም። እንዴት ነው ልጅሽ እዛ ከሆነ እያለቀሰች ነበር? አይተሻታል? አላየኋትም። እንዴት ነው ወደዚህ የመጣችው ልጅሽ? እንጃ አላየኋትም ነበር። እየተረዳሽ ነው አይደል? የመንፈስን አሰራር አሁን እዚህ ቆማ እኮ እየነገረችኝ ነበር። ስትመጣ አላየሻትም? አላየኋትም ነበር። እዚህ ቆማ ነው ያየኋት። እዚህ ቆማ ነው ያየኋት። አይዞሽ፣ እግዚአብሔር ከእናንተ ጋር ይሁን። ቤት ውስጥ ስገዱ። አሁን ስገዱ በየዕለቱ ጸበሉን አታቋርጡ። እኛ ለቤት እዚህ አሁን 9 ሰዓት የምንመጣው 9 ሰዓት ነው የምንመጣው። 9 ሰዓት ጀምሮ ጸሎቱን ገሉ ይነበራል፣ ድርሳኑ ይነበባል፣ ተአምሩ ይነበባል፣ ኪዳን ይደርሳል። ንጋት ላይ ደግሞ እንደዚሁ ጸሎት አለ። በየዕለቱ አለሁኝ እዚህ ጸሎት ስላለ ይምጡ፣ ይጠመቁ፣ ቅባ ቅዱስን ይቀቡ፣ እምነቱን ይቀቡ፣ ይበርቱ። እሺ ይፈርጣል፣ ይስተካከላል። ምን ይስተካከላል? ግን ቤት ደግሞ ስግደት ቦታ አዘጋጁ፣ የምትሰግዱበት ቦታ አዘጋጁና በጋራ ስገዱ። ይሻላችኋል። አባታቸው ችግር የለም። እዚህ እና ስትበረቱ እናንተ ይድናሉ። እግዚአብሔር ከእናንተ ጋር ይሁን። እግዚአብሔርን አመስግኑ። መንፈሱ አልተሸኝም አለ። ሲስተካከል ቢሸኝ አሁን አይሸኝ። ያስተካክል። ታስሯል። አሁን ያስተካክል። እሺ በርቱ። እግዚአብሔር ከእናንተ ጋር ና ተደኛ መሄድ የምትፈልግ መተት አይነት አላዛር ናት። መሄድ የምትፈልግ ናት ምታበጣል ና ወደዚህ ምን መተት ስንት ዓመት ሆነ ከገባ? ወይ አታዋርደኝ። ተወኝ። ስንት ወር አዋረደችኝ እኮ። ስንት ዓመት ሆነ ከገባ አልኩ። ስንት ዓመት ሆነ? 9 ዓመት አለፈኝ። 9 ዓመት አለፈኝ። 9 ዓመት ሙሉ የት ነው የኖርከው? ምን ውስጥ ነው የኖርከው? አካላቷን፣ ደሟ፣ ስጋዋን በላሁት እስከነ ልጆቿ ሁሉ ነገሯን ወሰድኩት። ምን ቀራት? ተደብቀ ነው የተቀመጥከው ወይስ ተገልጠ ትታወቅ ነበር? አልታወቅም። አሁንማ ነቅታብኝ እኮ አዋረደችብኝ። ከነቃች ጀምሮ ማን አስቀምጣለች። እንግዲህ እንዲህ ነው የጠላት ኃይል። እንደዚህ ነው። ተደብቆ ይገባል፣ ተደብቆ ይቀመጣል፣ እናንተኑ ይደብቃል። የመደበቅ ባህሪው ይሰጣችኋል። እዛ በቃ ብቸኝነት፣ ማልቀስ፣ ተስፋ መቁረጥ፣ መጨነቅ፣ በተለይ ጭንቀት። የማይጨነቅ ሰው የለም። አሁን በጣም ብዙ ሰው ይጨነቃል። አትጨነቁን እኮ እግዚአብሔር ቅርብ ነው። በነገሮች ሁሉ በመልጃና በጸሎት ለእግዚአብሔር አስታውቁ እንጂ በአንዳች አትጨነቁ ነው የሚለው እግዚአብሔር ቃል።
የጭንቀት መንፈስ ሆኖ የሚቀመጠው እርሱ ራሱ ነው። ጠላት ነው የሚያስጨንቀን። እሺ አንተ በምንድን ነው የገባው? በእንጀራ በፍትፍቷ ቤቷ ተቀምጬ በፍትፍቷ ደም አይኔ ሞላ። ደም ነው የሚለብሰው ሳያት። ሁሉ ነገር ተሰጣት። ትዳር፣ ስራ፣ ትምህርት። ጭንቅላት ነው እንዴ? እና ታዲያ ጥሩ ነገር አለ ነው ታዲያ? ሁሉም ተሰጣት። ከመልካል ቀራት። ከጸጉር አርቆራት ቆርጥራት ታረኩላት። ጸጉሯ፣ ጥርሷ፣ ምኗ ብልሽት አድርጌው ነበር። ወይ ምኗ ነው በጣም እናንተ ነው የጎዳችሁ? እናንተ ከሷ ምኗ ነው የጎዳችሁ? ከሷ ባህሪ ያልተመቸኝማ በየገዳሙ መዞሯ ነው። በየገዳሙ ቤት ጸሎት፣ ስራ ቦታ ጸበል፣ ሁሉም ልጆቿ ጸበል፣ ባሏ ጸበል፣ ቦርሳዋ ጸበል። በቃ ማለፊያ አጣሁ። አሁን እንደ ሽንኩርት ንቀይልኝማ አምላክ ነው ሁል ጊዜ። ነገ ሌላ ቀን ነው። ነገ ሌላ ንብረቷን ሙሉ ወሰድ ነው። ምንም አላስቀረንባትም። ወሰድከው? ጣፍ እንኳን አንስተነው ነበረ። አብርረን አጥፍተናት። ተመልሳ ሁሉም ገነባቸው። ሁሉም አስተካከለችው። ማን ያስተካከለችላት? ማን ያስተካከላት? እመቤቴ ትላለች። በቃ እመቤቴ አመስግኑ። እቺናት እመቤቴ ነው የምትለው። አረ በደንብ አመስግኑ። እልል ብላችሁ ዛሬ እኮ አለ ጽዋ ቤቷ። በሻይ የጀመረችው ጽዋ አለ። ተማሪ ሆና ምንም እና ጥሩ ነው ጽዋ። ታዲያ ምንም ሳታውቅ እኔን አቃጠለችኝ። አዎ ጽዋ ነገር ጥሩ አይደል? ጽዋ አዎ ለሷማ ጥሩ ነው። ለኔ ግን አይደለም። ይኸው ቀኑ ነው። ዛሬ ቀኑ ነው። የእግዚአብሔር ቀን ነው። የጎደለውን፣ ያጣችሁትን፣ የተወሰደባችሁን፣ የተራቆታችሁበትን፣ የተጨነቃችሁበትን፣ ጥያቄያችሁን መልስ ያላገኘቻችሁበትን ቀን የሚያውቅ ማን ነው? የሚያስተካክልበትን ማን ነው የሚያውቀው? የጠፋውን፣ የጎደለውን፣ ያጣችሁትን የሚያስተካክል ማን ነው? እርሱ የሚያስተካክልበት ቀን አለ። ያቺ ቀን እስክትመጣ ድረስ እኛን ይሰራናል። ከእርሱ ጋር ከሆነ ያለ ነው። በየገዳማቱ፣ በየአድባራቱ፣ ብቻ በየጸበላ ጸበሉ ብትሄዱም ቤት የጸለያችሁን ብትጠብቁም ብቻ ምንድነው መሰላችሁ? የቀኑን የምታውቁት እናንተ አይደላችሁ። ቀኑን የሚያውቅ ማን ነው? እስከዛች ቀን ድረስ እኛን ይሰራናል። ችግሮቻችንን ደግሞ ሊፈታልን ይዘጋጃል ማለት ነው። አሁን ይገጣጠማል ማለት ነው። ቀኑ ሲደርስ ያን ጊዜ እናመሰግነዋለን እግዚአብሔርን። አንተ ስማ፣ ደስ አለ እንዴ? ነው ልታይ ነው ከሷ ልትለይ ነው? ምን ደስ ይለኛል? ልጆቿ እኮ በሷ እድል እኮ ነው ያሳደግኳቸው። ምን ደስ ይለኛል? ማለት አልገባኝ። ባዴን ቀረው እኮ ባዴን ልቀር እኮ ነው እንዲህ የሚለው ልጆቼን የሚለው ባዶን የሚለው ደስ አይለኝም የሚለው ይሄ የሰው ባህሪ ነው። ከየት የመጣ ባህሪ? ከመታቾቹ የመጣ ባህሪ ነው። ከጎረቤት የመጣ ባህሪ ነው። አጋንንት ወደኛ ሲመጣ ሶስት ባህሪያት ይዞ ይመጣል። አንደኛው የመታቹን ባህሪ ይዛል። ሁለተኛ ያስመታቹን ባህሪ ይዛል። ሶስተኛ የራሱ የአጋንንቱ ክፋቱን ይዛል። አራት እኛ ጋር ሲመጣ ደግሞ እኛ ጋር የኛ ባህሪ አለ። ስንት ባህሪ አለ? አጠቃላይ ስንት ባህሪ አለ? አራት። በመተት ከተያዝን አራት ባህሪያቶች እኛ ላይ ይንጸባረቃሉ ማለት ነው። አስባችሁታል? መሳቅ ጀምራችሁ ሳትጨርሱ ሳቃችሁ ታለቅሳላችሁ። የጀመራችሁትን ነገር ሳትጨርሱ መሀል ላይ ይቋረጣል። በቃ አዝናችሁም ሳትጨርሱ አዝናችሁ እንኳን ሀዘናችሁን ሳትጨርሱ በሀዘን ሌላ ሀዘን ይደብላለቃል። ለምን? ብዙ ባህሪያቶች በእኛ ውስጥ ስላሉ ማለት ነው። እሺ ነቅረብ ቀነበል አንተ ትሄድ ነበር እኮ መቤቴ እኮ ናት ጎትታ የመጣችኝ እዚህ 2 ወር ከምናምን እኮ ሳሚት ጊዮርጊስ ነበር የምትመላለሰው። እሺ አሁንማ መቤቴ ራሷ ጎትታ እዚያ መጣችኝ። ማን እንደዚህ የምታወራው? እንደዚህ የምታወራው ማን አንተ? ወይ መልእክተኛው ነኛ ማለት አልገባኝ። መልእክተኛው ነኝ። የምን መልእክተኛው? የተላኩኝ ነኛ። መተተኛው አንተ። ቆይ አጋንንት ሰይጣን ነው? አጋንንት ሰይጣን አጋንንት መተተኛው በመታቿ ራሷ ናት። ራሷ እንድትገባ ነው የተደረገችው። ቆይ እኔ የምልህ ኧረ ራሱ ሴትዮዋ አዎ ባህሪዋ እንዲገባ ነው። አዎ እሷ ትበላለች፣ ያቺ ትጠግባለች። በቃ የበላችሁን፣ የጠጣችሁን፣ የሰራችሁን
ሁሉም ነገር እሷ ነው የምትከታተላት፣ እሷ ናት የምትከታተላት። እንደዚህ ነው ባህሪ ሲገለበጥ። መታችሁ ሲመጣ ባህሪውን ሲሰጣችሁ መታቾች አጋንንት ሲልኩ በብዙ አይነት መንገድ ነው አጋንንት የሚልኩት። አንዱ አጋንንት የመላካው መንገድ ምንድነው? ክፋታቸውን ይልካሉ አጋንንትን መልእክተኛ አድርገው። እየሰማችሁ ነው? ለምሳሌ ከእግዚአብሔር በረከት ረድኤት በማግኘት ሰላም በማግኘት ጤና በማግኘት በረከት በማግኘት ጸጋ ሞገስ በማግኘት በዘመናቸው በረከት ከእግዚአብሔር ለማግኘት የሚንበረከኩበት የሚጸልዩበት በንጹህ ልቦና ወደ እግዚአብሔር የሚቀርቡበት ማንነታቸውን በፍጹም በእግዚአብሔር ፊት አይገልጡትም። ይልቁንም በልባቸው ያለው ክፋት ዲያብሎስን ስለሚጎትትና ስለሚያስገባ ደስተኛ አይሆኑም። በረከት የላቸውም፣ ሰላም የላቸውም፣ ጤና የላቸውም። ያን ጊዜ አጋንንት ወደ እናንተ ህይወት መተት አድርገው ሲልኩ የእነሱ ባህሪ እናንተ ጋር ይመጣል። እየሰማችሁ ነው? ባህሪያቸው ይመጣል። ከዛ በኋላ በቃ መጨነቅ ነው፣ መቃጠል ነው፣ መራብ ነው፣ መጎሳቆል ነው፣ መሰደድ ነው። ይህን የላከው ማን ነው? ሰው ነው የላከው። ማንን ነው መልእክተኛ ያደረገው? አጋንንትን ነው መልእክተኛ ያደረገው። ተመልከቱ የክፋታችን ጥግ። አጋንንትን ቤተሰብ፣ ጎረቤት፣ ጓደኛ፣ ወዳጅ አድርገን ወደ ሰዎች ህይወት አጋንንትን እንልካለን። በጣም እኮ የሚያሳዝን ነገር ነው። አሁን ማን ያምናል? ይሄንን ማን ያምናል? እስቲ ችግራችሁን ለሰዎች ብትነግሩ ማን ነው የሚሰማችሁ? ጭንቀታችሁን ብትነግሯቸው ማን ነው የሚረዳችሁ? እግዚአብሔር አሉ እኮ ቅድም መመራችን እግዚአብሔር የማይተወን ሰዎችም ጓደኞቻችሁ ዘመድ እቺ ዓለም ብትተወን የሚያነሳን ማንም ስለሌለ እኮ ነው። እግዚአብሔር ብቻ ነው ከወደቅንበት የሚያነሳን። እስቲ እግዚአብሔርን አመስግኑልን። ይሄን የማይረሳንን እግዚአብሔር የማይተወንን እግዚአብሔር እርሱ ከፍ ከፍ የሚያደርግበት ጊዜና ወቅት አለው። እስከዛው ድረስ ደግሞ እኛን ይሰራናል፣ ያበጃጀናል ማለት ነው። አንተ ትራለው ምን አለኝ ታዲያ? ምን አለኝ? ከዚች ከመነኩሴዋ ጋር መኖር አለ። የምን መነኩሴ? መንኩሳለች እኮ በየገዳሙ። ምንም እኮ በቃ ዓለማዊ እኮ አይደለችም። እቺ ዓለማዊ አይደለችም። በላም ከሰራ ከለ ቶሎ በጥ አብራን ክርታል እግሯ ላይ አብራን ክርታል። ሰብስብ ከሰራ ከለ የት አንከራተትክ? ልጆቿን ይዛ ከቤቷ ውልቅ ብላ ጠፋች። ለአመታት ምትበላውን አጥታ ነበር። ለአመታት? አዎ። አንከራተትኳት ብቻ ነው እንዴ? የሰው ፊት አሳየኋት። አንገቷን አስደፋኋት። ተምራ እንዳልተማረች ወይ ተጥላለች እየተባለች ወይ እዚህ መታ ተጣለች ወደቀች እየተባለች የሰው መሳለቂያ ያረኳት፣ የሰው መሳቂያ ያረኳት። ይሄ ቀን የሚመጣን መሰለኝም ነበር። በውድቀታችን ሰዎች ይስቃሉ፣ ይሳለቃሉ። ወደቀች፣ አለቀላት፣ አበቃላት ይላሉ። በውድቀታችን ግን የማይተውን እግዚአብሔር ስም የተመሰገነ ይሁን። ውድቀታችንን አይቶ ከፍ ነው የሚያደርገን። አይተውንም እግዚአብሔር በፍጹም። ሰዎች ሊሳለቁብን ይችላሉ፣ ሰዎች ተስፋ ሊያስቆርጡን ይችላሉ። የማይረሳን እግዚአብሔር እዚህም አይተወንም። የሰማችሁ ነው አለ። የዘላለም ቤት አዘጋጅቶልናል፣ በሰማይ ቤት ማለት ነው። ስለዚህ ምን ማድረግ አለብን? በሰማይ ያለውን ቤታችንን እያሰብን መኖር አለብን ማለት ነው። ቶሎ ተዘጋጅ፣ ውጣ ከሰውታ ቶሎ በል። አፍላ ተዘጋጅ። በኢየሱስ ክርስቶስ ስም፣ በድንግል ማርያም ስም፣ ቅዱስ ሚካኤል ስም ሁላችንም ለዘላለም ሲኦል ታስረናል። በሶስቶቹ ነጣ ቶሎ ሶስቶቹ ነጣ። ሁላችሁም ጠቅላላ አይ ማጨበረ የለም። 3 ጊዜ በኃይል ጩኸት እናውጣ ወደ ሲኦል ቶሎ በል። እግዚአብሔር ስም የተመሰገነ ይሁን። ተነሽ ደህና ነሽ? ደህና ነኝ፣ እግዚአብሔር ይመስገን ደህና ነኝ። እንዴት ነው? ደህና ነኝ። በየገዳማት ዞረልሽ? አዎ። በየጸበል? አዎ። ምን ገጥሞሽ? በቃ ያው በተንከራተትኩት ምክንያት ተንከራተት። ተሰደሽ ነበር? አዎ ተሰድጄ ለ6 ዓመት ቤቴን የዘጋሁትን ቤቴ ሳልከፍት ተቀምጫለሁ። 6 ዓመት ሙሉ? 6 ዓመት ሙሉ። ብቻሽን ነው ወይ ልጆችን ይዘሽ? ከነ ልጆቼ ከነ ባለቤቴ ሁሉም። ስራ ነበርሽ ከመውጣትሽ በፊት? አዎ ስራ ነበር። ስራዬን በገዛ ፍቃዴ ተውኩት። ከቤቴም በገዛ ፍቃዴ ነው የወጣሁት። እሺ
እና በቃ ከአመታት በኋላ መቤቴ ወደ ቤቴ መለሰችኝ። ምን ነበር የምትሰሪው በተሰደድሽ ጊዜ? ስራሽ ምንድን ነው? ምንም ስራ የለኝም። ምንም ስራ የለንም። በቃ ያገኘነውን ነው። ይህንን ለቅሶ እንግዲህ ቤት ይቁጠረው። ይህን ለሰው ለመናገር ግራ የሚገባው ነው። ይኸው ለሰው እንዳይናገሩ እኮ ራሱ ከሀገር ለቁ በመሄድ አስባችሁታል? ከሀገር ለቀን ከሄድን ከተሰደድን ምንበላው ምንጠጣውን ካጣን አስቡት። እንደዚህ ነው የሰው ልጅ። በዚህ ልክ የሚጨነቁ በጣም ብዙዎች አሉ። ከዚህ ስራት መፈታት ስለሚያስፈልገን ነው ይህ አገልግሎት ያስፈለገበት ምክንያት። በስደት ያሉትን የምትጎበኝ ማናት? ከስደት የወጡትን የምትመልስ ወደ ቤታቸው ወደ ኑሯቸው በረከት ሰላም የምትሰጥ ማናት? ማናት? እመቤታችን ናት። እመቤታችን ስሟ የተመሰገነ ይሁን። ምስጋና ይገባታል። አሁን እንዴት ነው? አሁን ተመስገን ነው። ተመለስሽ ከቤትሽ? 2 አመት ሆነኛል ቤቴ ከገባው 2 አመትም ሆኖ ብዙ ጤና ብዙ አይደለንም እና ሁሌ በቃ ከነቃ በኋላ እረፍት የለኝም። በየገዳሙ ዘራለሁ፣ በየቤተ ክርስቲያኑ ጸልይ። አሁን ቤት ውስጥ የአምልኮ ስፍራ አዘጋጅተሽ መስገድ ነው የሚላከው። መተት ዛሬ ከተላከ ቀን በምትሰግጅበት በምትጸልይበት በምትቀጠቅጩ ጊዜ ይታሰራል። ቀን የገባው አጋንንት ማታ ስትጸልይ ስትቀጠቅጩ ማታ ይታሰራል። ጠዋት ጸበል ስትጠመቂ ጠዋት ይሸኛል። እሺ ሌሊት የተላከው ከሆነ ሌሊት የተላከውን ጠዋት ተነስተሽ ስትጸልዩ እንደዚሁ ይታሰራል። ጸበል ስትመጪ ይሸኛል። የገባው መንፈስ ሰግዳችሁ ለእግዚአብሔር ቀጥቅጣችሁ አስራችሁ ጸበል መላክ ነው እየመጣችሁ በቃ እንጂ ምን መሰል እሱ ይሰደዳል እንጂ እናንተ አትሰደዱ። ስትበረቱበት ደግሞ ማለት ነው እነዚህ መታቾቹ አርፎ አልቀመጥ ካሉ ወደ ላኩት መልሶ መላክ። ሂድ ወደ ላኩት ተመልሰ ሄደ ቅጣና አስተምርን አሳይ። እንዴት መራር እንደሆነ ጭንቀቱ፣ መሰደዱ፣ ረሃቡ፣ ጥሙ ምን እንደሆነ አሳይ። እንዲህ በንስሐ እንዲመለሱ እኮ ነው መላክ እንዲያቆሙ እንዲተው። ያ ትምህርት ከበድ ያለ ትምህርት ነው። እየመጣችሁ እየሰገዳችሁ እየጸለያችሁ እያሰራችሁ መሸኘት ነው። በይ እግዚአብሔር ካንቺ ጋር ይሁን። አመስግኑላት እግዚአብሔርን። አንተ ተዘጋጅ ሙታተ ተዘጋጅ። አብላይ ሰበሰብክ? አዎ ሰብስቤያለሁ። ሰበሰብክ? አዎ ከቤተሰብ? አዎ ከቤተሰብ ጨርሻለሁ። ምን አመጣ? ያው መተት እኔ ራሴ ያስገባሁት ነው። ሁሉንም አምጥቻለሁ ከቤተሰብ ላይ። ወይ ሰብስብ ተዘጋጅ። ምን አንተ ምን አድርገህ የተባልክ ነው? እኔ አሰቃይ ቤተሰቡን አተራምስ። ግን እኛ እንደታዘዝ ነው አይሆንማ። የሰማዩ ጌታ የት ይጥላቸዋል? የት? ወይ በል ተዘጋጅ። ቶሎ በል። እቅዱ ብዙ ነው፣ ህልሙ ብዙ ነው፣ ራእዩ ብዙ ነው። ለክፋት፣ ለጥፋት፣ ለውድመት ግን ይኸው አለ መድኃኒዓለም ይጠብቀናል እኮ። መድኃኒዓለም ይጠብቀናል። ተዘጋጅ ቶሎ በል። በኢየሱስ ክርስቶስ ስም አየር ላይ የአየር አጋንንት መንገድ ላይ በተንከው ካለ ሰብስብ። መንገድ ላይ በተንከው የለም? አመጣሁ። በተነ ነበር? አዎ። መንገድ ላይ ስትመጣ? አዎ። ለምን በተንከው? በቃ ስሬ ነው። ለምን? ችርኩስ እንደው እችን ንቅ አድርጌ ገድልያት እኮ ነበረ። እቅድ ምንድን ነው? መንገድ ላይ ሰዎች ሲመጡ ጸበል ሲጠመቁ ቤተክርስቲያን ሲመጡ ከቤት የሚያስጨንቃቸው መንፈስ መንገድ ላይ ትበትናል። አንተ ለምንድን ነው የምታደርገው? በቃ እኔ ተንኮል ነው ስሬ። ሲመለሱ ለመግባት ነው ወይስ በቃ ላትመለስ ነው? ሲመለሱ ለመግባት ተመልሰ ልገባ? አዎ። አብራት በጣም ማለት ነው። አዎ። አንዳንዴ ውጭ ላይ ጠብቃታለሁ። ይችንም እርኩስ ውጭ ላይ? አዎ። ከቤተክርስቲያን ውጭ? አዎ። ከዛ ስትወጣ ገባለሁ። አንዳንዴ አብሬያት እመጣለሁ። ምን ችግር አለ? 4 አመት እኮ ሰንበት ስትማር አገለገልኩኝ። 4 አመት አብራት አገለገል? አዎ። አድፍጬ 4 ትዘምራለህ? አዎ አገለገልኩኝ። ከዛ ምን አባሽ ብዬ መዝሙሩን ከአይምሮ አጠፋሁና ሙዚቃ ሞላሁበት። ሙዚቃ የለኛው ጌታ ፈረደ ጭንቅላቷን ይኸው እስከማስተካከል እኮ ነው እንጂ ቆይሁት 4 ወር ነው ከተጀመረ። ይኸው መልሼ ይኸው መዝሙርሽ ብዬ ዘምር ይሄን የመሰለ መዝሙር እያለልሽ አልኩኝ። ተመለሰች። ሁሉንም ነገር በቃ አስተካከልኩኝ። እሷ መንፈስ አለ ቤት ያመኛል ምናምን ስትል ለቤተሰብ እኔ እየሄድኩኝ አይ ውሸቷን ነው የለም ብል ነበረ። አሁን ሁሉንም አሳም ቤተሰብ ላይ ሆነ እሷ እንደዚህ ትላለች አትቀመጥም አርፋ። ከዛ ቤተሰብ ላይ እናቷ ጋር እየሄድኩኝ ውሸት ነው መንፈስ የለም አያማትም። ለወንድሟም እየሄድኩኝ እንደዚሁ ናን ሂድ ትለው ነበር። እሱ ነው ውሸቷን ነው። ከዛ አሁን በቃ አሳመንኩኝ። ሁሉ የእናንተ ስራ እንዳይገለጥ ቤተሰብ ላይ ሆናችሁ አሳመጻችሁ? አዎ። እቺ ምን ቤተሰብ አምናት ማለት ነው? እሺ አባቷ ብቻ ነው እሱ በርቺ ቤተክርስቲያን ልጅ አስቀድሽ ምናምን በጣም እዛ ስራ አልሰራችሁም? አባቷ ላይ ሰርተናል እንጂ አንዳንዴ ቢያባረንም ሰርተናል። እችን ገና የዛሬ 12 አመት እኮ ገድለናት ነበረ። እንደው ግልግል ደህና ወይ
ከዛ ቅዱስ ገብርኤል ነፍሷን አስመለሰላት። ይወዳታል እሱ፣ እሷም ትወደዋለች። እኛ ደግሞ የሱን ስም በከንቱ አትጥሪ ተይ እንላታለን። አሁንማ ድርሳኑ ማታ ማታ 3 ሰዓት አይቀርም ዋና ቀለበው። እስቲ አንድ ምክራችሁን አልሸኝ። አንተ ምክራችሁ ነው። እኔ ምንም አልመክርም። አግደል ምክራችሁ ያው አንተ ምክር ንገራቸው እስቲ ለቆሙት። ኧረ ተወኝ እኔ ልሂድ። አግደል የሆነ ነገር በናቸው ዝም ብለህ ከምትሄድ በቃ ዘና ብላችሁ ኑሩ፣ አትጸልዩ። ጸሎት ምንም አያስፈልግም። ስግደት ስጋችሁን አትጉዱ፣ አርፋችሁ ተቀመጡ። የበላችሁ ትኝት በቃ መተኛት። አዎ ይሄ ነው የሚያስፈልገው፣ ሌላ ምንም አያስፈልግም። ቲክቶክ እና ዩቲዩብ እና ለሚያዩትስ ምከራቸው። ያፍጡ። አዎ ያፍጡ። እሺ ይሄ መዝሙር ምናምን ግን አታዳምጡ። ምን ይዩ እስቲ ቲክቶክ ላይ ሲገቡ ምናምን ዩቲዩብ ላይ ሲገቡ ምን ይዩ? ጭፈራ ምናምን ፊልም በቃ ይበቃል። ወይ ጉድ እኮ ነው ጭፈራ ፊልም። አዎ ይሄን ነበር እኛ የምንፈልገው። አሁን ጭራሽ ስልኩ ለሰዓት ብቻ ነው የሚፈልገው፣ መጽሐፍ ላይ ማፍጠጥ። ሰዎች ከቤታቸው ሆኖ ምን ቢያደርጉ ደስ ይላል? አንተ እየበሉ እየጠጡ ዘና ብለው እየጨፈሩ መቀመጥ በቃ ሌላ ምን መኖር። አዎ ሌላ ምንም ያስፈልግ መደሰት ነው በቃ። አዎ ተዘጋጅ። ሰማችሁ? ምክሩ ጥሩ ነው አይደል? ምን አላችሁ? ምክሩ ጥሩ ነው አይደል? ስለዚህ ምን ታደርጋላችሁ? አሁን እቤት የጸሎት ስፍራ አዘጋጅታችሁ ምን ታደርጋላችሁ? ትጸልያላችሁ፣ ትሰግዳላችሁ። ቴሌግራም አለ፣ ግሩፕ አለ። ቴሌግራም ግሩፕ አስተዋውቂ አላውቅም። ብዙ ጊዜ ከዚህ በፊት የቴሌግራም ግሩፕ አለን። የጸሎት ማህበር ነው። ጠዋት፣ ማታ፣ ከሰዓት፣ ቀን ላይ እንደዚሁ ጊዜ ያላችሁ እየገባችሁ ጸሎትን አድምጡ፣ አብራችሁ ጸልዩ፣ ስገዱ። የዩቲዩብ ቻናል አለ፣ በአስተርእዮ ሚዲያ የሚባል የዩቲዩብ ቻናል አለን። እዛ ላይ እየገባችሁ ይህን ፎስ አገልግሎት እዛ ላይ ይተላለፋል። ገብታችሁ ተከታተሉ። ማስታወቂያዎች ፌስቡክ ላይ አለ፣ አጫጭር ቪዲዮዎች ቲክቶክ ላይ ይለቀቃል። ያው የዚህ ዓለም ገዢ ጠላት ዲያብሎስ ይህንን ሚዲያ የራሱ ለማድረግ ትውልዱን የራሱ ለማድረግ ስራው ይሰራል አይደለ? የራሱ አሉት ቻናሎች አሉት፣ ስራ አስፈጻሚዎች አሉት። ደግሞ ልዑል እግዚአብሔር ደግሞ ሳይገባን በምሕረቱ በጉብዝናችን ሳይሆን በእርሱ ቸርነት በስራችን ሳይሆን በእሱ ምሕረት ደግሞ እኛንም ጠርቶን የእርሱን ዓላማ በሚዲያ ላይ ይኸው እንሰራለን ማለት ነው። እግዚአብሔር ስሙ የተመሰገነ ይሁን። ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ በድንግል ማርያም ስም፣ በድንግል ማርያም በቅዱስ ሚካኤል ስም። ኧረ ይበቃል። አይጨምር። በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ እናታችን በቅዱስ ኪዳነ ምሕረት ስም። ኧረ በቃ አንተ ምንድን ነው እንደ እኛ እኮ አንመለስም። በቃ በኪዳነ ምሕረት ስም፣ ቅዱስ ኪዳነ ምሕረት ስም። ቶሎ በል። በቅዱስ ኪዳነ ምሕረት ስም ዳግመኛ ላንመለስ ለዘላለም ሲኦል ታስረናል። ቶሎ ሶስታችሁ ነጣ። ቶሎ እግዚአብሔር ስም የተመሰገነ ይሁን። ደህና ነሽ? ደህና ነኝ። እግዚአብሔር ይመስገን። እንዴት ነው? እግዚአብሔር ይመስገን። ጥሩ ነው። እየሰበሰብሽ ነው? ያው እንግዲህ ከቤተሰብ እየሰበሰበች በየጊዜው እየመጣች በእሷ ላይ እየተሸኘ ነው እና እግዚአብሔርን አመስግኑ። በእውነት እንዲህ አይነት ጀግና ትውልድ ተፈጥሯል።